ኃጢአተኛው ድንኳን ቅዱሱ ቆመሃል። ልጄ የት ነው ብለህ እኔን ፈልገሃል። አንተ ስላለኝ ከባድ መከራዬ ለእኔ ያደረገው ብዙ ነው ጌታዬ። አንተ ስላለኝ ከባድ መከራዬ ለእኔ ያደረገው ብዙ ነው ጌታዬ። ኃጢአተኛው ድንኳን ቅዱሱ ቆመሃል። ልጄ የት ነው ብለህ እኔን ፈልገሃል። አንተ ስላለህ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በአብ ስም አምኜ አብን ወላዲ ብዬ፣ በወልድ ስም አምኜ ወልድን ተወላዲ ብዬ፣ በመንፈስ ቅዱስ ስም አምኜ መንፈስ ቅዱስን ሰራጺ ብዬ ምንም ላያጠይቁ አካላት በስም በአካል በግብር ሶስት ብዬ ባምንም በመለኮት በመግዛት በመፍጠር ይህንን ዓለም በማስተዳደር ሁሉ አንድ አምላክ ብዬ አምኜ ረድኤተ እግዚአብሔርን አጋዥ በማድረግ እንሆ ሕይወት የሆነውን የእግዚአብሔርን ቃል ለመናገር እንደ እግዚአብሔር ፈቃድ ጀምራለሁ። እግዚአብሔር እኔ የምናገርበትን አንደበት ሰማያኑ ደግሞ የሚሰሙበትን እዝነ ልቦናችንን እንዲከፍት የእግዚአብሔር አምላካችን ቅዱስ ፈቃድ ይሁንልን። የትምህርታችን መነሻ የሚሆነው በማቴዎስ ወንጌል ምዕራፍ 15 ከቁጥር 28 ላይ ያለውን ኃይለ ቃል አንብበን ይሆናል። በዚያን ጊዜ ኢየሱስ መልሶ አንቺ ሴት እምነትሽ ታላቅ ነው፣ እንደወደድሽ ይሁንልሽ አላት። የትምህርታችንም ርዕስ የሚሆነው እንደወደድሽ ይሁንልሽ አላት። እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ ይህንን የተናገረበት ትልቁ ነጥብ ከነናዊት ሴት ልጇ በሕመም ተይዞባት በሕመም ሲሰቃይ የነበረ ልጇን እንዲያድንላት ምንድን ያለችው? የዳዊት ልጅ ማረኝ፣ ልጄ ጋኔን ክፉኛ ይዟታል። እንግዲህ ብላቴናዋም ሴት ናት፣ ልጇ ታማባታለች፣ ከነናዊት ናት። ግን ቀርባ እየተከተለች እንደሚያድንላት አምና ሙት የሚያነሳ ጎባጣ የሚያቀና እውር የሚያበራ እርሱ አምላካችን በደረቅ ግንባር ላይ በልሙጥ ግንባር ላይ ዓይን የፈጠረ የሰራ ምንም የሌለውን ዓይን እንዲያይ ያደረገ በዚህ በቅዱስ ወንጌል ላይ ብዙ ተአምራት ሲያደርግ የተነገረለትን ከአባቶቻችን ከሐዋርያት ጋራ ጉዞ ያደርግ ነበርና በዛን ጊዜ በጉዞ ቦታ ላይ ጢሮስና ወደ ሲዶና አገር ሄደ። እነሆም ከነናዊት ጢሮስና ሲዶና በምትባል አካባቢ ላይ ጉዞውን ሲያደርግ ጌታ ይህች ሴት ወደዛ መጓዙን ስላወቀች መረጃ ስለነበራት ብከተለው ብለምነው ያድንልኛል ብላ እምነቷን በልቦናዋ ይዛ በመንገዷ ተከተለችው። የዳዊት ልጅ ሆይ ማርልኝ እያለች ትጮህ ትናገር ነበረ። ይህንን የሰሙ ሐዋርያት አባቶቻችን በብዙ ምዕራፍ ተከትላቸው ስለነበረ ጌታን ምን አሉት? ጌታ ሆይ ይህች ሴት ረጅም መንገድ ወይም ረጅም ምዕራፍ ከኛ ጋራ እየጮኸች ትከተላለችና እባክህን አዳምጣት፣ ስማት ብለው አሉት። ምን አሉ? ደቀ መዛሙርቱም ቀርበው በኋላችን ትጮኻለችና አሰናብታት እያሉ ለመኑት ይለናል። በኋላችን ትጮኻለችና አሰናብታት ብለው ለመኑት። እንግዲህ እዚህ ላይ የምናየው ለማኝና ተለማኝ አምላካችን እግዚአብሔር ሁሉም ማድረግ የሚችል ያ ከሰማይ ሰማያት የወረደው ከቅድስተ ቅዱሳን ከድንግል ማርያም የተወለደው የባህሪ አምላክ እንደሆነ ስላመነች የሚሰራው ስራው ሁሉ በአምላካዊነቱ እንደሆነ ወደዚህ ዓለም የመጣው ጌታችን መድኃኒታችን ኢየሱስ ክርስቶስን እየተከተለች ትጮህ ነበረ። አዎ እንግዲህ ወንጌል መጽሐፍም እንደሚል ይህ ድሃ ተጣራ እግዚአብሔርም ሰማው እንዳለ ልበ አምላክ ቅዱስ ዳዊት
ይህችን ሴትም ወደ እርሱ ጮኸች። ጩኸቷን የሚሰማት ምሕረት የሚያደርግላት ድውይ የሚፈውሰውን አምላክ ተከተለች፣ ጮኸች እየተከተለች። በዚህን ሰዓት ላይ ሐዋርያት ጩኸቷ ረጅም ምዕራፍ ተከትላ ስለነበረ ጌታ ሆይ ረጅም መንገድ ከኛ ጋር እየጮኸች ተከትላናለችና እባክህን አሰናብታት፣ ጥያቄዋን ተቀበላት ብለው አባቶቻችን ሐዋርያት ለመኑት ይላል። እንግዲህ መለመን እንዳለበት አሳይተውናል። የሚለመን ሐዋርያት አባቶቻችን ልመናቸው መሬት እንደማይወድቅም አይተናል። የነሱን ድምፅ ሰምቶ የእሷን ሳይሰማ ቀርቶ አይደለም፣ ጩኸቷን ሳያውቅ ቀርቶ አይደለም። ለአብነት ያደረገው ነገር ስለሆነ የሐዋርያትንም ከጌታ ጋር ያላቸውን ቁርኝት የለመኑት ልመና እንደሚፈጸምላቸው የነገሩትን ነገር እንደሚያደርግላቸው ያየንበትም ነው። ስለዚህ እቺ ሴት ለመነች፣ ጮኸች፣ ሐዋርያትም ለመኑት። እርሱም ተመለሰና ምን አላት? እርሱም መልሶ ከእስራኤል ቤት ለጠፉት በጎች በቀር አልተላኩም አለ። እርሷም ግን መታ ጌታ ሆይ እርዳኝ እያለች ሰገደችለት። የተላኩት እኔ ለእስራኤል ልጆች ነው እያለ ሲላት፣ ለጠፉት ለእስራኤል በጎች ነው የተላኩት ብሎ ሲላት፣ ጌታ ሆይ እርዳኝ እያለች የእግዚአብሔርን የጌታን እርዳታ የመድኃኔዓለም ክርስቶስን እርዳታ ጠየቀች። በዚህን ሰዓት ላይ እንግዲህ የልጆችን ምግብ ለውሾች ሊጥሉ አይገባም አላት። ለምንድን ነው ይሄንን ያለው ብለን ስንል ከነናዊት ናት እቺ ሴት። ከነናውያን ጣዖት የሚያመልኩ ነበሩ። በአያት በቅድመ አያታቸውም ምክንያት እርግማን የደረሰባቸው የተረገመ ወገን ነበረ። በዓል የሚባለውን ጣዖት የሚያመልኩ ነበሩ። በአምልኮታቸው በእስራኤሎችም ዘንድ ሕገ እግዚአብሔርን የማይፈጽሙ ከእግዚአብሔር አምልኮት የወጡ በዓል ለሚባል አምላክ የሚያመልኩ ነበሩ። የራሳቸው አምላክ ነበራቸው። ይህንን ታላቁ ነቢይ ኤልያስ በነበረበት ዘመን አክዓብና ኤልዛቤል ይህንን የጣዖት ካህን አዘጋጅተው በዓልን ያመልኩ ነበር። ኤልያስም በዘመኑ ምንድን ያለው? አክዓብን ምን አለው ሲገስጸው፣ ወይ በዓል አምላክ ከሆነ በዓልን ያዙ፣ እስከ መቼ ጊዜ ድረስ በሁለት ልብ ታነክሳላችሁ? በዓል አምላክ ከሆነ በዓልን አምልኩ፣ እግዚአብሔርም አምላክ ከሆነ እግዚአብሔርን አምልኩ። ኢየሩሳሌምን ከተማ የምትገለባብጥ አንተ ነህን ባለው ጊዜ አክዓብ እኔ አይደለሁም አንተና ቤተሰቦችህ በዓል የሚባለውን ጣዖት በማምለክ የእግዚአብሔርን ሕዝብ ወደ አምልኮተ ጣዖት በማስገባት የምታስክድ አንተ ነህ እንጂ አለው። ስለዚህ እንግዲህ ይለይ፣ ወይ በዓል አምላክ ከሆነ እስከ መቼ ድረስ በሁለት ልብ ታነክሳላችሁ? ለዩ፣ ምረጡ፣ ወይ በዓልን ምረጡ ወይ እግዚአብሔርን ምረጡ አላችሁ። ይሄ የከነዓናውያን ትምህርት ነበረ። ይህንን የከነዓናውያንን ትምህርት ነበረ አክዓብ ይዞ የመጣው። ስለዚህ ኤልያስ ገሰጸው እና በምዕራብ በዚሁ በመጽሐፈ ነገሥት ላይ እናየዋለን፣ አስቀምጦታል። ስለዚህ ይሄ በዓል የተባለ ጣዖት ካህናት ራሱ የተደራጁ ካህናት እንደነበሩት መስዋዕት ይሰዋለት እንደነበረ ኤልያስ በመጽሐፈ ነገሥት ላይ አሳይቶናል። መስዋዕት የእግዚአብሔርን መስዋዕትና የበዓል መስዋዕት ቀርቦ የበዓል ካህናት ቢዘሉ ቢፈርጡ ቢንጫጩ ሰውነታቸውን እየተለተሉ ደማቸውን አፍስሰው ቢጠሩት በዓል የሚባለው አምላክ ጣዖት ስለሆነ ሊሰማቸው አልቻለም። ኤልያስ ግን እንግዲህ ጨርሳችኋል፣ የኔ ደግሞ ተራዬ ነው ብሎ መሬቱን ወደ ታች ዝቅ አድርጎ አስቆፍሮ ብዙ እንስራዎች ውሃ ካስፈሰሰበት በኋላ በእንጨት ረብርቦበት መስዋዕቱን አቅርቦ እኔ ለኔ ክብር አይደለም የቀናሁት ስለ አንተ አምልኮት ቀንቼ ነውና እነሆ የእስራኤል አምላክ እግዚአብሔር ሆይ መስዋዕቴን ተቀበለኝ ብሎ ወደ እግዚአብሔር ጮኸ። እሳት ከሰማይ ወርዳ መለኮታዊው እሳት ወርዶ መስዋዕቱን ተቀብሎለታል። ስለዚህ አሁን የሚች ከነናዊት እንዲህ ከሚያመልኩት መካከል ስለሆነች እንዲሁ ለጠፉት ለእስራኤል ልጆች ነው የተላኩት ብሎ ሲላት፣ በጎች ነው የተላኩት ብሎ ሲላት፣ እኔንም ማረኝ እኔንም ይቅር በለኝ እያለ የተማጸነችው
በመጨረሻ ልጆችን ማዕድ ወይም እንጀራ ለውሾች ሊጥሉ አይገባም አላት። እሷ ደግሞ ተቀብላ ምን አለችው? አዎ ጌታ ሆይ ቡችሎችም እኮ ከጌቶቻቸው ፍሬ ይበልተው ይጠግባሉ አለች። ስለዚህ ይህንን ነገር ስትናገር ጌታ አድንቆ በእውነት ኃይለ ቃል ተናገራት። እንዲህም አላት፣ እርሷም አዎን ጌታ ሆይ ቡችሎችም እኮ ከጌቶቻቸው ማዕድ የወደቀውን ፍርፋሪ ይበላሉ አለች። በዚያን ጊዜ ኢየሱስ መልሶ አንቺ ሴት እምነትሽ ታላቅ ነው አላት። ኃጢአተኛ ነኝ፣ በደለኛ ነኝ፣ አጥፊ ነኝ አውቃለሁ። በኃጢአት ውስጥ ያለሁ ነኝ፣ ከውሾች የባስኩ ነኝ። ቡችላ አይኑ እንደተወለደ አካባቢ ቡችሎች አይናቸው ቶሎ አይገለጥም። ይጨልማቸዋል። የሚይዙትን እንደው ዝም ብለው በጠረን በማሽተት ብቻ ወዲያ ወዲህ ይንቀሳቀሳሉ እንጂ የእናታቸውን ጡት በዳበሳ ያገኛሉ እንጂ አያውቁትም ወዴት እንደሚሄዱ። እንደዚህ እንደ ቡችሎቹ ነኝ፣ አይኔ የታወረ ከአምልኮተ እግዚአብሔር የወጣው ፈጣሪን የማላውቅ ነኝና ስለዚህ እኔ ከቡችሎቹ ጋር እቆጠራለሁ። የታወርኩ ነኝ፣ በአምልኮት የታወርኩ ሰው ነኝ። ሰማይና ምድር የፈጠረውን እግዚአብሔርን ትቼ በዓል ለሚባለው አምላክ ከሚያመልኩት ጣዖት ከሚያመልኩት ወገን በሆንም እንግዲህ ለነዚህ ለልጆች ያመጣውን ማዕድ ለኔም ከፍርፋሪያቸው ልበላ ይገባኛል አለች። ይህች ሴት ጌታ የተደነቀባት ሶስት እውነተኛ ጥበቦችን አግኝቶባታል እግዚአብሔር ጌታችን መድኃኒታችን ኢየሱስ ክርስቶስ። ሶስቱ ነገሮች ምንድናቸው ብለን ያልን እንደሆነ ሃይማኖት ተገኝቶባታል። ጽኑ ሃይማኖት ያድንልኛል ብላ ቆማለች። ጌታ ያድንልኛል ብላ መምጣቷ ሃይማኖቷ ነው። ቀጥሎ ያገኘባት ትህትና ነው። በውሻ ቢመስላት ውሻ ነኝ አለች፣ አመነች። ጥበቧ ደግሞ መስሎ በነገራት መስሎ መናገር መስሎ በነገራት እሷም ደግሞ መስላ መለሰችለት። ውሻ ነሽ ብሎ ቢላት እሷ ደግሞ ምን አለች? ኧረ እኔ ከውሾችም የባስኩኝ ቡችላ ነኝ፣ አይኔ ያልተከፈተ አይኔ ያልተገለጠ ሕገ እግዚአብሔርን የማላውቅ በጨለማ የምመላለስ የታወርኩ ነኝ ብላ ሶስቱን ነገሮች ጥበቧን፣ ትህትናዋን፣ ሃይማኖት አገኘባትና በእውነት እንዲህ ያለ የተሟላ ሃይማኖት እምነት ያላቸው ሰዎች አላገኘሁም አለ። በቃ አንቺ ሃይማኖትሽ እምነትሽ ታላቅ ነው፣ በእስራኤል እንኳን እንዲህ ያለውን አላገኘሁም ብሎ ነው የተናገረላትና ጌታችን ይሄንን ተናገራት። በቁጥር 28 ላይ እምነትሽ ታላቅ ነው እንደወደድሽ። አየ ሁላችንም አሁን የምንፈልገውን ነገር ለማግኘት ከእግዚአብሔር የምንፈልገው ጥያቄያችን እንዲመለስ ካስፈለገ እነዚህ ለኛ ያስፈልጉናል። በመጀመሪያ በሙሉ ሃይማኖት ሊኖረን ይገባል። እምነት ሊኖረን ይገባል። ማመን ይገባናል። ከእምነት ጋር ግብረ ገብነት ያስፈልገናል። ትህትና ያስፈልገናል። ዝቅ አድርጎ ራስን እንደ ግጫ ዝቅ አድርጎ አዎ ብሎ እንደማለት በሉቃስ ወንጌል ላይ ሁለቱን ሰዎች እንመለከታለን። ፈሪሳዊው በኩራት በትዕቢት ደረቱን አንገቱን ቀና አድርጎ ወደ ሰማይ እያየ እኔ በሳምንት 2 ቀን እጾማለሁ፣ አስራትና በኩራት አወጣለሁ፣ እንደዚህ እንደ ቀራጭ ስላላደረከኝ አመሰግንሃለሁ አለ። አያችሁ የትዕቢተኞችን ጸሎት እግዚአብሔር እንደማይቀበል፣ መጽዋዕታችንን እንደማይቀበል። ትምህርታችን አስተማሪዎች ነን ብለን በመምህርነታችን የምንመካ የምንመጻድቅ ሰዎች እንደ ዊዝ እንደ ስሮ ይሄ ተጠቅመው እንደሚጣል ዕቃ እግዚአብሔር ተጠቅሞብን ከመድረክ በኋላ አንፈለግም። ለሌሎች መድኃኒትን ስናስተላልፍ እኛም ለራሳችን አንሆንም። አባታችን ተክለ ሃይማኖትም ይሄን ተናገሩ። እኔ ለሕዝቤ ብርሃን ሆኜ ለሀገሬ ሕዝብ ብርሃን ሆኜ ላመኑ ሰዎች ያላመኑትን ወደ እምነት አምጥቼ ጨለማውን ብርሃን በአንተ አማካኝነት በአንተ ኃይል አስተምሬ መክሬ እኔ ግን አሁንም በጨለማ ውስጥ ነኝ፣ ብርሃን አልበራልኝም ብለው በደብረ አሰቦ በደብረ ሊባኖስ ገዳም በዋሻ ውስጥ ገብተው ከቆሙ ሳይቀመጡ እግራቸው እስኪለያይ ድረስ ቆመው ጸልየዋል። ስለዚህ ለራሳችን ብርሃን ለመሆን የመከርነውን ያስተማርነውን የተናገርነውን ነገር
ወደ ተግባር ማምጣት ያስፈልጋል። ፍቅርን፣ ሰላምን ስንናገር የፍቅር ሰዎች መሆን አለብን። ስለ ሰላም ስናስተምር የሰላም ሰዎች መሆን አለብን። ስለ ሃይማኖት ስንናገር ሃይማኖተኞች ሆነን መገኘት አለብን። ስለ ስርቆት ስንናገር ከስርቆት መራቅ አለብን። አንተ ያንን እያደረክ ተመልሰህ እያስተማርክ እየተናገርክ ሌብነት ክፉ እንደሆነ፣ ስርቆት ክፉ እንደሆነ፣ ጉቦ ክፉ እንደሆነ፣ ኃጢአት እንደሆነ፣ ዝሙት ኃጢአት እንደሆነ፣ እርኩሰት ኃጢአት እንደሆነ፣ ጣዖት ማምለክ ኃጢአት እንደሆነ እያመንክ እያስተማርክ አንተ ተመልሰ ጣዖት አምላኪ ከሆንክ፣ አንተ ተመልሰ ጉቦኛ ከሆንክ፣ አንተ ተመልሰ ፍቅር የሌለህ ከሆንክ፣ አንተ ተመልሰ ለሰዎች ሰላም የማትሰጥ ከሆንክ ያንተ ትምህርት አንተን ሳታድን ሌሎችን አድኖ አንተን ግን ለሞት ይጋብዛል። ለምን? በተግባር አልገለጥከውምና። ያዕቆብ ይሄንን ይናገራል። እምነት አለኝ ብሎ የሚል ሰው እምነቱን በምግባር የማይገልጣት ከሆነ እምነቱ በውስጡ የሞተች ናት አለ። ብዙዎቻችን በዚህ ተጎድተናል። ማይተባችን ለውሻ ማሰሪያ ከሚያክል በላይ እንዳውም ይሄ መኪና መጎተቻ ካቦ የሚያካክል ማይተብና ትልቅ ግማደ መስቀል የሚያክል መስቀል አስረን መዋል በማይገባን ቦታ መናገር የማይገባንን ነገር እየተናገርን የተጠራንበትን ጥሪ እያደፈረስን የሞተልን ክርስቶስ ባልመራን መንገድ ባላሳየን መንገድ ሄደን በስድብ አንደበት ተሞልተን፣ በስርቆት ተሞልተን፣ በሱስ ተሞልተን፣ በዘፈን በዳንኪራ ተሞልተን አንገት ላይ ክር ቢታሰር ደረት ላይ ትልቅ መስቀል ቢቀመጥ ይሄ ወደ እግዚአብሔር አያቀርበንም። ስለዚህ እምነታችን በምግባር መገለጥ አለበት። ክርስቲያን እንዴት ነው የሚኖረው? ሐዋርያው ቅዱስ ጳውሎስ ለገላትያን ክርስቲያኖች በላከው በምዕራፍ 6 ላይ ከቁጥር 19 ጀምሮ ብንመለከት እስከ መጨረሻው የሥጋ ፍሬና የመንፈስ ፍሬ ብሎ ለይቶታል። የሥጋ ፍሬ ምን እንደሆነ ዘርዝሮ አስቀምጧል። ግቡና ቁጭ ብላችሁ ተመልከቱት። እንዲያውም ለዕለት የሕይወታችሁ የሥጋን ፍሬ ምን ፈጸምኩኝ፣ የመንፈስን ፍሬ ምን ፈጸምኩኝ፣ እግዚአብሔር የሚወደውን ምን አደረግኩኝ፣ ጠላት ዲያብሎስ የሚፈልገውን ፍሬ ደግሞ ምን አፈራሁኝ ብላችሁ ልትለዩበት ትችላላችሁና እግዚአብሔር አምላካችን እንደዚች ሴት በጽኑ ሃይማኖት እንድንከተለው ተከተለችው። በሃይማኖት በእምነት ጸንታ ተከተለችው። ያድንልኛል ይምርልኛል ብላ ተከተለችው። ጮኸች፣ ዝም አላት። ብዙዎቻችን ዛሬ ስንጮህ ጩኸታችን ያልተሰማ የሚመስለን ካለን እግዚአብሔር ይሰማናል። ጊዜና ሰዓት ስላለው ብቻ ይዘገያል። በጊዜው ግን እግዚአብሔር ያደርገዋል። ጩኸታችንን እግዚአብሔር ይቀበላል። አለመሰልቸት ነው። አለመጨነቅ ነው። በእምነት መከተል ነው። አያችሁ፣ በእምነት ስንከተል ትህትና ሲኖረን መንፈሳዊ ጥበብ ስንሞላ መልሳችን ሁሉ ሙሉ ይሆናል። ስለዚህ ዝች ሴት ላይ የተገኘው 3 ነገር ሙሉ አድርጓታልና የእግዚአብሔር ስም የተመሰገነ ይሁን። እኛንም በጥበብ በእምነት በትህትና ተሞልተን እግዚአብሔር የፈቀደውን የወደደውን መንፈሳዊ ፍሬ አፍርተን ጩኸታችንን እንዲሰማ። ብዙ ሰዎች እየጮሁ ነው። ብዙ ሰዎች እያዘኑ ነው። ብዙ ሰዎች እያለቀሱ ነውና ለቅሷችንና እንባችንን እንዲያብስ እግዚአብሔር ሀገራችን ኢትዮጵያን ከገባችበት ክፉ መከራ ውስጥ እንዲያወጣ እንደዚች ሴት ሳንታክት ልንጮህ ይገባናልና እግዚአብሔር አምላካችን ልመናችንን ጸሎታችንን እንዲቀበል የአምላካችን የእግዚአብሔር ቅዱስ ፈቃድ ይሁንልን። እኛንም የወደዳችሁት ይሁንላችሁ። ሀገራችሁን በምህረት ሕዝባችሁን በምህረት ኢትዮጵያን በምህረት እጎበኛለሁ ይበለን እግዚአብሔር። እግዚአብሔር ምህረቱን እንዲያወርድልን ቅዱስ ፈቃድ ይሁንልን። ለመሪዎቻችን ድሃ ተበደለ ፍርድ ተጓደለ የሚሉበትን እውነተኛ አንደበትና ልቦና እንዲሰጥልን፣ በቤተ ክርስቲያን የሚያገለግሉ አባቶቻችንም በእውነትና በፍቅር መስዋዕት የሚያቀርቡበት ዘመን እንዲሆንልን የእግዚአብሔር አምላካችን ቅዱስ ፈቃድ ይሁንልን። ይቆየን። ወስብሐት ለእግዚአብሔር ወላዲቱ ድንግል ወለመስቀሉ ክቡር። ታኮት ይሴባ ስሙ ለእግዚአብሔር ወትረ በኩሉ ጊዜ በኩሉ ሰዓት። ብዙ ነው ጌታዬ፣ ኃጢአተኛው ድንኳን ቅዱሱ ቆሟል። ልጄ የት ነው ብለን እንፈልጋል። አንተ ስላለኝ መከራዬ
አድር